ለሴቶች የውስጥ አልባሳት የምታገኙበትን ቦታ ላሳያችሁ ማልካ ተገኝቻለሁ። ቆንጆ ቆይታ ይኖራል። ማልካ ጋራድ ሲቲ ሞል ሁለተኛ ላይ እንገኛለን። ማልካ ላንጀሪ እንባላለን። ቤቴ እንደምታዩ ላንጀሪ ነው የምንይዘው፣ የውስጥ ነገሮች። ከየት እንጀምር? እነዚህ ብራዎች ሳቤጅ ናቸው። ሳቤጅ፣ ቪክቶሪያ እና ጆሲካ አለ። ከየት ነው የምታመጪው? ከአሜሪካ ነው የምናመጣው። ከአሜሪካ እና ከእንግሊዝ ሀገር ነው የምናመጣቸው። ስለዚህ ተረካቢ አይደለሽ? ተረካቢ አይደለንም፣ ራሳችን ነው የምናመጣው። የአንቺን ቤት ምን ይለየዋል ከማስመጣቱ በተጨማሪ የሚለየው ምንድነው? ሰው አሁን ኢትዮጵያ ውስጥ አዲስ አበባ ብዙ ጊዜ አይተሽ ከሆነ በጣም ብራ በቁጥር ይቸገራል ሰው፣ በጣም ብዙ ሰው እና የእሱን ፍላጎት ለማሟላት እኛ ሰው በፈለገው ነገር በስፖንጅም በጨርቅም በጣም ቢግ ሳይዝ በጣም ስሞል ሳይዝ ሁሉም ነገር እዚህ ይገኛል። የምፈልጉት ነገር በሙሉ ሰው መጥቶ የሚያጣው ነገር የለም። የውስጥ ነገር በተለይ ብራና አንደርዌር ላይ ደግሞ በደንብ እንሰራለን። በደንብ አንዳንድ ሰው እንደዚህ ቅርጹን ለማስተካከል ሸፕዌርም ቢፈልግ በማልካ ስም ሸፕዌር አለን። በራሳችን ስም ሸፕዌሮች አሉ እና ቢጃማ አለ። የውስጥ ነገር በሙሉ እዚህ ይገኛል። እነዚህ የሪሃና ምርቶች ናቸው፣ ሳቤጅ ናቸው። በጣም ቆንጆ የሚባለው አንድ ልጅ ሴት ነው ማለት ነው። ሴት ናቸው። ብራቸው እንደ አቀባብ አመጣጣቸው ነው። ከ3000 ጀምሮ እስከ 10000 ድረስ አለ፣ 6500 ድረስ አለ። እሱ የጀል ብራዎች ናቸው። ምንም ያለ ምንም ማያያዣ እዚህ ጋር ክፍት ቀሚስ ሴቶቹ ሲለብሱ የሚደረግ ነው። ይሄም ከዛው ነው። እነዚህ የኒፕሎች ናቸው። እዛው ነው የሚመጡት፣ ሌላ ቦታ አይመጣም። እነዚህ የዚህ የኒፕል ጫፏ ብቻ የምንይዝበት ናቸው። ሀገራችን ላይ ግን እንዴት ነው ፈላጊው? አለ በጣም አለ። በጣም ደስ ይላል። ጥሩ ነው። እንደ መጀመሪያ ጥሩ ነው በጣም። የልጆችም አለ፣ የወንድም አለ። የወንዶችን ቦክስ አለ። ያዋቂ ነው የልጅ ያዋቂ አለ። የውስጥ ነገር የወንድም የሴትም የልጅም እዚህ ከመጡ ሁሉ ነገር አለ። የልጆችስ እንዴት ነው ዋጋ ላይ? ጥሩ ነው። ለምሳሌ መነሻ ዋጋ 500። ብዙዎቹም የአንደርዌሮች ያዋቂም ቢሆን ኮተን ናቸው፣ 100% ኮተን። አንዳንድ ሰው ሌላ ሲፈልግ ታመጫለች፣ ኮተን ነው፣ ሞር ኮተን ነው የሚሆነው። መነሻዎች ላይ ወይ የውስጥ አልባሳቶች ላይ ፋሽን የሚባል ነገር አለ? የለም። ምንድነው ግን ከልብስሽ ጋር አንዳንድ ጊዜ አሁን የሆነ መንገድ ላይ ሆነሽ ኮምፈርት የሚነሳሽ ነገር አለ፣ ሰላም የሚነሳሽ ነገር አለ። የውስጥ ነገርሽ ካልተስተካከለ ስራ በስርዓት መስራት አትችይም፣ በስርዓት መንቀሳቀስ አትችይም። የውስጥ ነገራችን ስንጠብቅ ግን በጣም ብዙ ሰው ቁጥሩን አያውቀውም። እዚህኛ ሜጀርመንት እንሰጣቸዋለን። ሌላም ቀን ሲሄዱ ሌላም ቦታ ሜጀርመንታቸውን ይዘው ነው የሚሄዱት። ተለክተው አንቺን አሁን ለምሳሌ ለክተን ስንት እንደሆንሽ ማወቅ እንችላለን። መቆሚያ የለውም። የኔም አይደል 36 ቢ ነሽ። እኔ 36 ቢ ነኝ እያልኩ ነው። 36 ቢ ነሽ አንቺ። እና ብዙ ሰው ቁጥሩን አያውቀውም። በጣም ብዙ ሰው ቁጥራችን አናውቀውም። ሴቶች እንረሳዋለን። ቤት ላይ ሲመጣ አሁን ሌሎች ልብሶችን ለክተን አይተን ለብሰን ካማረብን ካላማረብን ብለን ነው የምንወስደው ወይ የምንገዛው። የውስጥ ልብሶች ላይ ግን አንለካም፣ ግን ሜጀርመንት እንወስዳለን። ይሄ ራሱ ምን ያክል እንደሆነ ብራቸው ይናገራል። ስለዚህ የውስጥ ነገራቸው ምን ያክል እንደሆነ ይናገራል። ስለዚህ ከስተመር አንቺ ቤት ሲመጣ ዲዛይን እና ከለር ነው እንጂ የሚመርጠው ምንም የሚያሰጋው ነገር የለም። ኤግዛክት የላብ መነካካቶች ኤግዛክት። አሪፍ ይቀጥል። የስፖርት ነገሮች አሉ፣ የጂም ነገር አለ።
የጅምብራዎች አሉ። በጣም ብዙ የጅምብራዎች አሉ። ልዩነት አለው ማለት ነው? አዎ የጅምብራ ልዩነት አለ። ውስጡ ልዩነቱ በደንብ አላውቅም፣ ግን ስፖንጅ አይኖረውም፣ ሙቀት እንዳይኖረው። እነዚህ ነገሮች ወቅታዊ ናቸው። ክረምትን ተጠብቆ ብዙ ጊዜ ያው አይደለም ስፖርትን ስናስብ ክረምትን ብዙዎቻችን እናስባለን፣ እኔን ጨምሮ። ስለዚህ በማንኛውም ሰዓት አለ። ይሄ ቢጃማ ነው። ቢጃማ ነው። እነዚህ ቢጃማዎች ናቸው። ከምን ጋር ነው የሚገቡት? በቃ ሌሊት ላይ ቢጃማ መነሻ ዋጋ ስንት ነው? አለ ከ3,000 ጀምሮ 4,000 እንደ አቅም። ስለዚህ ሰዎች እንደ አቅማቸው ያገኛሉ። ይሄኛው ሶፊንግ ነው። እነዚህ ፊሽኔት ናቸው። ሙስሊሞቹ ያደርጉታል። ከውስጥ እንደዚህ ቀሚስ ስታደርጊ ውስጥ እግርሽ እንዳይታይ ከፈለግሽ በአጭር ቀሚስ ማድረግ ትችላለሽ። የቪክቶሪያ ምርት? ቪክቶሪያ ምርቶች ናቸው። አይደለም ተመጣጣኝ ዋጋ ነው። እዛ በዶላር የምንገዛቸው እዚህ ቆንጆ ዋጋ እናገኛቸዋለን። ለሙሽሮች የቢጃማ አማራጭ አለው። ጠዋት የፎቶ ፕሮግራም ሲኖራቸው የሚያደርጉት። ብዙ ጊዜ ሙሽራ ስትሆኚ አዲስ ቢጃማ ትፈልጊያለሽ፣ አዲስ ብራ፣ አዲስ አንደርዌር ሙሽራ ስለሆነ በጣም ያማምራሉ። ማልካ ስትመጪ ሁሉም ነገር አለ። ስፕላሾች አሉ፣ ሻማዎች አሉ፣ ሎሽን አለ፣ እንደዚህ የወንድ ቦክሰሮች አሉ፣ የወንድ ካልሲዎች አሉ፣ ሻሾች አሉ። ቪክቶሪያ አሉ። ማልካ ላንጀሪ ሁሉም የውስጥ ነገር አለ። ጋራድ 2ኛ ሞል 0911 57 37 82 ኑና ጎብኙ። አመሰግናለሁ። ካላንጀሪ ተገኝተን የነበረን ቆይታ ይህንን ይመስል ነበረ። የውስጥ አልባሳትን የት ልግዛ ብላችሁ ለተቸገራችሁ ይህ ጥሩ ጥቆማ ይመስለኛል። ኑና ጋራድ ላይ ጎብኟት ብዬ እኔ ጥሬን አቀርባለሁ። ስለተከታተላችሁኝ አመሰግናለሁ። ቻው።